ተመልካቾችና አድማጮች ይህ ግሎባል ፎከስ ሚዲያ ነው። የሰዓቱን አጫጭር ዜናዎች እናሰማለን። አሜሪካ በኢራን ጦርነት ላይ ብዙ የደበቀቻቸው ጉድ እንዳለ ዎል ስትሪት ጆርናል ዘገበ። ዎል ስትሪት ጆርናል ዛሬ የዋይት ሃውስን ባለስልጣን ስም ሳይጠቅስ እንደዘገበው የአሜሪካ ጦር በኢራን ባካሄደው ጦርነት እጅግ በጣም ከፍተኛ ጉዳት እንደደረሰበትና የኢራን ጦርነት በድሮን እና በሚሳኤል ብቻ ሳይሆን በጦር አውሮፕላኖችም እጅግ በጣም ከፍተኛ ጉዳት በመካከለኛው ምስራቅ ማድረሱን አትቷል። በተለይም F-5 በተሰኘ የጦር አውሮፕላን በመካከለኛው ምስራቅና በመላው በባህረ ሰላጤው ሀገራት በሚገኙ የአሜሪካ ጦር ካምፖች ላይ የአውሮፕላን ድብደባ እንዳካሄደችና ከፍተኛ ውድመት እንዳስተናገደች ገልጿል። በተለይም በኩዌት በሚገኘው የአሜሪካ የጦር ቤዝ ላይ በተደረገው ጥቃት በዚሁ በኤፍ-5 በተሰኘ አውሮፕላን በተደረገ ድብደባ ከፍተኛ የመርከብና የጦር ኃይሎች እንዲሁም ደግሞ የሰው ኃይል ውድመት አድርሳለች ብለዋል። በሌላ በኩል በባህሬን በተሰነዘረው የአውሮፕላን ጥቃት ከፍተኛ ጉዳት እንዳደረሰችና በሳውዲ፣ በኦማን፣ በጆርዳን እንዲሁም በተባበሩት አረብ ኤምሬት እና ኳታር ከፍተኛ የአየር ድብደባ በመፈጸም ከ100 በላይ ኢላማዎችን እንደደበደበች ገልጿል። በዚህም ከ25 እስከ 30 ቢሊዮን የአሜሪካ ዶላር ኪሳራ እንዳደረሰችና ይህም በትንሹ አነስ ተደርጎ በዋይት ሃውስ እንደተገለጸ ዘግቧል። ይሁንና በአሜሪካ ባለስልጣናት የተጠቀሱት የሰው ኃይል ጉዳት ከ300 እስከ 400 የማይበልጥ ነው ተብሎ ሲታሰብ በዚህ ምርመራ የተደረሰበት ግን ከ400 እስከ 900 የሚደርሱ የአሜሪካ የጦር ባልደረቦች ከከፍተኛ ጉዳት እስከ ቀላልና እንዲሁም 15 የጦር አባላት ደግሞ ሕይወታቸውን እንደአለፈ ይህ የዎል ስትሪት ጆርናል ዘገባ አመላክቷል። በዚህ ምክንያት የሪፐብሊካንና የዲሞክራቶች ፍጥጫ የሚጠበቅ ሲሆን በተለይም የሪፐብሊካን ብስጩነት እጅግ በጣም ከጊዜ ወደ ጊዜ ሪፖርቶችን ተከትሎ እየጨመረ መምጣቱን አስታውቆ በመጪው የሚድተርም ምርጫ ላይ ከፍተኛ ጉዳት እንደሚያደርስባቸው ከወዲሁ ተንታኞች እየገለጹ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ፕሬዝዳንት ቮሎዲሚር ዜሌንስኪ ከራሽያ ጋር መነጋገር የሚፈልጉ ከሆነ ሞስኮ መተን ማውራት እንችላለን ሲሉ ገለጹ። የራሽያው ፕሬዝዳንት በዛሬው ዕለት ለጋዜጠኞች በሰጡት መግለጫ እንዳስታወቁት ራሽያ ከዩክሬን ጋር ሰላም ለማውረድ የምትፈልግ ቢሆንም በሌላ በሶስተኛ ወገን ሀገር ጋር ተነጋግራ ለመግባባት ያን ሁሉ ርቀት መሄድ እንደማትፈልግ ገልጸው ፕሬዝዳንት ቮሎዲሚር ዜሌንስኪ መነጋገር ከፈለጉ ራሽያ መጥተው መነጋገር እንችላለን ሲሉ ገልጸዋል። ዜሌንስኪ በበኩላቸው ይህ ራሽያ የሰላም ፍላጎት ለማሳየት ያደረገችው ንግግር ሳይሆን ፕሬዝዳንቱ የዲፕሎማሲ የበላይነት ለመቀዳጀትና ዩክሬን እጅ እንደሰጠች ለዓለም ለማሳየት የሚያደርጉት ጥረት አካል ነው ሲሉ ኮንነዋል። ፕሬዝዳንቱ አክለውም የሰላም ንግግር መካሄድ ካለበት በቱርክ፣ በአዘርባይጃን እና በአርሜኒያ መካሄድ ይችላል ሲሉ ያላቸውን እምነት ገልጸዋል። ይህ የማይሆን ከሆነ ዩክሬን ይህን ሁሉ መስዋዕትነት ከፍላ ለራሽያ እጇን የምትሰጥበት አንዳች አጋጣሚ የለም ሲሉ ንግግራቸውን አጠናቀዋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ ኢራን የተኩስ አቁም ጊዜውን የዝግጅት ጊዜ አድርጋ የተጠቀመችበት ነው ሲሉ ከሰዋል። የኢራን የውጭ ጉዳይ ሚኒስትርን ዋቢ አድርጎ የእስራኤሉ ቻናል 12 ዛሬ እንደዘገበው ኢራን በራሷ የአየር ክልል ውስጥ ራዳሮቿን እና የአየር መቃወሚያ ሳይረኖቿን ለመፈተሽ ስትል በራሷ አውሮፕላን እና በራሷ የአየር መቃወሚያ ቴህራንን እና የዙሪያ ከተሞችን ላይ ከፍተኛ ሙከራ ስታደርግ አምሽታለች ብለዋል። ከራሽያ እና ከቻይና በድብቅ የሚገቡ የአየር መቃወሚያ ራዳሮችን በመትከል በከፍተኛ ሁኔታ ለማጠናከር ጥረት እያደረገች መሆኑን ደርሰንበታል ብለዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ የአሜሪካ የስለላ መረብና እንዲሁም የአሜሪካ የሳተላይት ተቋም ባደረሱን መረጃ ደርሰንበታል ብለው ግልጽ ባደረጉት መረጃ እንዳመለከቱት ኢራን የእስራኤልን የአየር ላይ የበላይነት ለመግታት ከፍተኛ ዝግጅት እያደረገች ነው ሲሉ ክሳቸውን አጠናክረዋል። ይህም የቻይናና የራሽያን የአየር መቃወሚያ ዘዴዎች በድብቅ እያስገባች እነኛኑ አጠናክራ እኛን ለመከላከል ጥረት እያደረገች ነው ሲሉ ከሰው
የአሜሪካ ይሁንታ ካለ እስራኤል ኢራንን በአንድ ሌሊት ወዳልነበረችበት ድባቅ ለመምታት ዝግጅታችንን አጠናቅረናል ሲሉ ሀተታቸውን ገልጸዋል። ኢራን ከጦርነት ዝግጅት ባለፈ የዲፕሎማሲ ጥረቷን እያጧጧፈች መሆኑን አጃንስ ፍራንስ ፕሬስ ዘገበ። እንደ አጃንስ ፍራንስ ፕሬስ ዘገባም ባለፉት ሳምንታት ኢራን ከፓኪስታን የጀመረው ጉብኝቷን በማጠናቀቅ በዛሬው ዕለት የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ኦማን ማቅናታቸውን ዘግቧል። ወደ ኦማን ያቀኑት የአካባቢውን ጦርነት ለመግታትና ኢራን ከኦማን ጋር የምትከተለውን ስትራቴጂ በተመለከተ ገለጻ ለመስጠትና ኦማንን ከጎኗ አሰልፋ በምን አይነት ሁኔታ የአካባቢውን ግጭት ለማክተም የሚያስችልበትን ሁኔታ ከአቻቸው ጋር ይነጋገራሉ ተብሎ ይጠበቃል። እንዲሁም ከሀገሪቷ ፕሬዝዳንት ጋር ከኢራንና የኦማን ግንኙነት በተለይም በባህር ደህንነት ዙሪያ ያለውን ሁኔታ በምን አይነት ሁኔታ አስጠብቀን መቀጠል አለብን የሚሉ ውይይቶችን ይዘው እንደሄዱ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። ይህንን ሲያጠናቅቁ በዚያው ወደ ሞስኮ የሚበሩ ሲሆን ከሞስኮ የአየር መቃወሚያዎችን የሚያገኙበት ሁኔታና ራሽያ ከዚህም በበለጠ የቴክኖሎጂ ድጋፍ እንደምታደርግ ማድረግ ያለባትን ሁኔታና ከዚያም በዘለለ ዲፕሎማሲያዊ ጫና በፕሬዝዳንት ትራምፕ እና በእስራኤል ላይ የምታደርግበትን ሁኔታ ለማበረታታት ሲሉ ነው ወደዛ የሚያቀኑት ብለዋል። ክቡራን አድማጮች ዜናዎቻችን የእስካሁኖቹ ነበሩ። በቀጣይ ዜና እስክንገናኝ ቸርን ሰንብት።